ቴክኖሎጂ የሚለው ቃል ሰፊ ትርጉም ያለው ሲሆን ባጭሩ የሰውን ልጅ ሕይወት ለማቃለልና ችግሮችን ለመፍታት የምንጠቀምባቸው ዕውቀቶች፣ መሳሪያዎች እና ዘዴዎች ስብስብ ማለት ነው። ቴክኖሎጂ ሲባል ብዙ ጊዜ አእምሮአችን ወደ ስልኮችና ኮምፒውተሮች ብቻ ሊሄድ ይችላል። ነገር ግን ትርጉሙ ከዚያ በጣም የሰፋ ነው። የቴክኖሎጂ ዋና ዋና ክፍሎች ተጨባጭ መሳሪያዎች ሃርድ ቴክኖሎጂ እንደ ስልክ፣ መኪና፣ የሕክምና መሳሪያዎች እና ፋብሪካዎች ያሉ የሚታዩና የሚዳሰሱ ነገሮች ናቸው። አንድን ሥራ በብቃት ለመስራት የምንጠቀምባቸው ዘዴዎች፣ ሶፍትዌሮች እና ሳይንሳዊ ቀመሮች። የቴክኖሎጂ ጥቅሞች ቴክኖሎጂ በማኅበረሰባችን ውስጥ የሚከተሉትን ሚናዎች ይጫወታል። ግንኙነትን ማቀላጠፍ፣ በዓለም ዙሪያ ካሉ ሰዎች ጋር በቅጽበት ለመገናኘት ይረዳል። ውጤታማነትን መጨመር፣ በእጅ ሲሰሩ ብዙ ጊዜ የሚፈጁ ሥራዎችን በፍጥነትና በጥራት ለመስራት ያስችላል። መረጃ ማግኘት፣ ለትምህርትና ለምርምር የሚሆኑ መረጃዎችን በቀላሉ ለማግኘት። ጤና፣ በሽታን ለመመርመርና ለማከም የሚያስችሉ ዘመናዊ መሣሪያዎችን ማቅረብ። የቴክኖሎጂ ዝግመተ ለውጥ ምሳሌ ቴክኖሎጂ በጊዜ ሂደት እያደገ የመጣ ሂደት ነው። ለምሳሌ የትራንስፖርት ቴክኖሎጂን ብንመለከት ዘመናዊ ቴክኖሎጂ ሞደርን ቴክኖሎጂ ስንል በዚህ በ21ኛው ክፍለ ዘመን ውስጥ የሰውን ልጅ የዕለት ተዕለት ኑሮ፣ የሥራ አካሄድና ግንኙነት በከፍተኛ ደረጃ የቀየሩ የሳይንስ ግኝቶችን ያጠቃልላል። ለምሳሌ ዘመናዊ ቴክኖሎጂን ስንመለከት ከድሮ የሚለየው በከፍተኛ ፍጥነት፣ በብልህነት እና በተሳስሮች ነው። ዋና ዋና የዘመናዊ ቴክኖሎጂ ዘርፎች በአሁኑ ወቅት ዓለማችንን እየቀየሩ ያሉ ዋና ዋና ቴክኖሎጂዎች የሚከተሉት ናቸው። አርቲፊሻል ኢንተለጀንስ (AI) ማሽኖች እንደ ሰው እንዲያስቡ፣ እንዲማሩ እና ውሳኔ እንዲሰጡ የሚያስችል ቴክኖሎጂ። ለምሳሌ ቻትቦቶች፣ ሮቦቶች። የኢንተርኔት ግንኙነት 5G እና የወድ በጣም ፈጣን የኢንተርኔት አገልግሎት እና ቁሳቁሶች እንደ ፍሪጅ፣ መኪና ከኢንተርኔት ጋር ተገናኝተው መረጃ የሚለዋወጡበት ሥርዓት። ባዮቴክኖሎጂ በሕክምና እና በግብርና ዘርፍ በሽታን ለመፈወስና ምርታማነትን ለመጨመር በሴል እና በጂን ደረጃ የሚደረግ ምርምር። የታዳሽ ኃይል ቴክኖሎጂ የአየር ንብረት ለውጥን ለመከላከል የሚረዱ እንደ የፀሐይ ብርሃን፣ የንፋስ እና የኤሌክትሪክ መኪናዎች ቴክኖሎጂ። የዘመናዊ ቴክኖሎጂ መገለጫዎች ዲጂታላይዜሽን መረጃዎችን ከወረቀት ወደ ኮምፒውተር መቀየር። ለምሳሌ ዲጂታል መታወቂያ፣ ኢባንኪንግ። አውቶሜሽን የሰውን ጉልበት ሳይጠይቁ በራሳቸው የሚሰሩ ማሽኖች። ለምሳሌ በፋብሪካ ውስጥ ያሉ ሮቦቶች። ተንቀሳቃሽነት የትም ቦታ ሆነን ሥራችንን እንድንሠራ የሚያስችሉ ስልኮች እና ላፕቶፖች። ጥቅምና ተጽዕኖ ዘመናዊ ቴክኖሎጂ ሁለት ገጽታዎች አሉት። ጥቅሙ ጊዜ ይቆጥባል፣ የሰውን ልጅ ዕድሜ ያራዝማል። በሕክምና ዓለምን እንደ አንድ መንደር ያቀራርባል። ተግዳሮቱ የሰዎችን ግላዊ መረጃ ፕራይቬሲ ለጥቃት ማጋለጥ፣ አንዳንድ የሥራ ዘርፎች በማሽን መተካትና ሰዎችን ማኅበራዊ ግንኙነት እንዳይኖራቸው ማድረጉ። ባጭሩ ዘመናዊ ቴክኖሎጂ ማለት መሣሪያዎች ብቻ ሳይሆኑ ዓለምን የምናይበትና የምንኖርበት አዲሱ ዘይቤ ነው።